ገላትያ 4 ላይ የዘመኑ ፍጻሜ በሉስኪ በደረሰ ጊዜ ከሴት የተወለደ ልጁን ላከ። እስቲ ከሴት የተወለዳችሁ አንዴ እጃችሁን አውጡ። ከሴት የተወለዳችሁ ይቅርታ፣ እኔ ከሴት አይደለም የተወለድኩት፣ ከሴትና ከወንድ ነው። እኔ ከሴት ብቻ የተወለደ አለ እዚህ ባይ ከሴት የተወለደ የሚለው ስም የሚገባው ለማ ብቻ ነው? ብቻዋን የወለደች ሴት ድንግል ማርያም ብቻ ነች። የማህፀንሽ ፍሬ መባል የሚገባት ማለት ነው። የማህፀን ፍሬ ይባላል እንደው ሴቶች እንዳይከፋቸው እንጂ የማህፀን ብቻ ፍሬ እንዳልሆነ ሰይጣንም ሰውም እግዚአብሔርም ያውቃል። የማህፀን ፍሬ መባል የሚገባው ለማን ብቻ ነው? ለክርስቶስ ብቻ ነው። ስለዚህ አባ ጊዮርጊስ ዘጋስጫ ሔዋንም ብቻውን ከጎኑ ያስገኛት ከአዳም የተወለደችው ልደት አልጠቀመኝም፣ ለኔም ተረፈኝ። ቃየል እንኳን ለኔ ሊጠቅም ለብዙዎች ጥፋት ምክንያት ሆነ፣ ልጅሽ ግን በልደቱ ጠቀመኝ ይላል አባ ጊዮርጊስ። የሆኑ ነገሮች ያነሳና የጠቀመኝ የለም ብሎ እያነሳ ይጥላቸዋል። ከብሉይ ኪዳን ይጀምራል። ለምሳሌ ደም የሚል ቃል ከያዘ መጽሐፍ ቅዱስ ላይ ያሉ የፈሰሱ ደሞች በሙሉ እያነሳ ይሄ አይጠቀመኝም እያለ ያስቀምጣል። ለምሳሌ ቃየል ወንድሙን አቤልም ምን አደረገው? ገደለው። እስቲ ይሄ ደም ይጠቅመኛል ብሎ አየው አባ ጊዮርጊስ። ያየውና አልጠቀመኝም፣ ወንድሙን ይከሳል ጭራሽ አለ። የአቤል የደሙ ድምፅ ምን ይላል? ይጮሃል፣ ወንድሙን ይከሳል። ስለዚህ ይሄ እንኳን ለኔ ለወንድሙ የማይጠቅም ደም ነው ብሎ አስቀመጠው። ናቡቴ ደግሞ አለ ርስት ላለመቀማት ብሎ የአባቶቼን ርስት አልሰጥም ብሎ ይሞታል ነበር። የናቡቴን ደም ደግሞ አየውታል፣ ምንም አልጠቀመኝም አለ። ደግሞ እዛ የኦሪት ድንኳን ውስጥ የፈሰሱት የእንስሳት የላም ፍየል ደሞችን ደግሞ እያነሳ ያያል። ከነዚህ መሃል አንድም የጠቀመኝ የለም፣ እኔ የጠቀመኝ የልጅሽ ደም ብቻ ነው ይላል። የኔ የዕዳዬ ከፋይ የልጅሽ ደም ብቻ ነው፣ ሌሎች ደሞች ፈሰው ቀሩ እንጂ ምንም አልጠቀሙም ይላል። እና ልደትን ከልደት ያነጻጽራል። ሶስት ነገር ባለው ውስጥ አንደኛው ይሄ ነው። ሁለተኛ ሶስቱን ደጆች ያልከፈተ የአብን ልጅ አደንቀዋለሁ ደግሞ ይላል። ስንቱን ደጆች? ሶስት ደጅ ያልከፈተ። አንደኛው ከድንግልና ከመቤታችን ሲወለድ የማህፀኗን ማህተም ምን አላለው? አልከፈተውም። ሁለተኛ ከመቃብር ሲወጣ የተዘጋውን መቃብር ምን አላለም? አላስከፈተም። ሶስተኛ ሐዋርያት በዝግ ደጅ ፈርተው ተሰብስበው አልነበረ እና በተሰበሰቡበት በሩን ቢያንኳኳም እንደማይከፍቱ አውቆ ጌታ መቼስ ይከፍቱለታል፣ ፈርተው አይደል የዘጉት። ስለዚህ እንደማይከፍቱ አውቆ በሩን ሳያስከፍት ገባና ሰላም ለእናንተ ይሆናላቸው እና ሶስቱን ደጆች ያልከፈተ የእግዚአብሔር አብ ልጅ አደንቀዋለሁ። ግን ሁለቱ ብዙም አይገርሙኝም ይላል። ያው አንስቶ ሲጥል ማለት ነው። ያነሳና ያውና ይጥላቸዋል። ከተዘጋ መቃብር ወጣ የሚለው እኔ ብዙም አይገርመኝም ማለት። ምክንያቱም ጉድጓድ ገብቶ የወጡ ሰዎች ሌሎች አሉ። ለምሳሌ እንባቆም የተባለው ነቢይ ዳንኤል በአናብስት ጉድጓድ ውስጥ ተጥሎ እያለ ተረፈ ዳንኤል ላይ ታገኙታላችሁ። መልአከ እግዚአብሔር ቅዱስ ሚካኤል ጸጉሩን ይዞ የተዘጋው ጉድጓድ ውስጥ አስገብቶ ምግብ አብልቶት ዳንኤልን ይዞት ወጥቷል። ስለዚህ ከዚህ በፊት ስላየሁት ብዙ አልደነቅም። ከተዘጋ መቃብር መውጣት ከተዘጋ ቤት መግባትንም ከተዘጋው እስር ቤት ገብቶ መልአኩ ጴጥሮስን ይዞት ወጥቶ ሲወጣ ወለል አድርጎ በሩን አልከፈተውም። ይሄም ብዙም አያስደንቀኝም። በድንግልና ጸንሳ በድንግልና ወለደች የሚል ካለ ግን እስካሁን መጽሐፍ ቅዱስ ላይ የፈለግኩ ነው፣ ለድንግልና ደጅ ጸናለው አንቺንም ይመስል አላገኘሁም ይላል። ክብር ምስጋና ይድረሰው። ስለዚህ አባ ጊዮርጊስ በእንዲህ አይነት መንገድ ልደቱን የክርስቶስ ልደት ከሌሎች እንደሚለይ ያደንቃል። ልደት ቀዳማዊ ተአውቀ በዳህራዊ ልደት ይላል። ክርስቶስ ቅድመ ዓለም ከአብ ያለ ምንድን ነው የተወለደው? መልሱልኝ። ያለ እናት የተወለደው ልደት አልገባኝ ብሎ ነበር። ያለ አባት ሲወለድ ሳይሆን አሁን ገባኝ ይላል። የቀደመው ልደት በዚህ ልደት አወቅኩት፣ አብን ባንቺ አወቅኩት። በእርግጥም ድንግል ማርያም የአብ ምሳሌ ናት። አብ ብቻውን ወለደ፣ ድንግል ማርያምን ብቻዋን ወለደች። አይደለም ምሳሌ ናት እንጂ አብ ናት አላለም። የአብ ምንድን ነች? ምሳሌ ናት። አብ ብቻውን እንደወለደ እሷን ብቻዋን ወለደች። አብ ያለ ድካም ነው የወለደው፣ ድንግል ማርያም ያለ ሕማመ ወሊድ ያለ ጻዕር ነው የወለደችው። እግዚአብሔር አብ በደመና ሆኖ የምወደው ልጄ ይህ ነው እርሱን ምን በሉት ስሙት ብሏል። ድንግል ማርያም በቃና ዘገሊላ የሚላችሁን ሁሉ አድርጉ ብላለች። አንዳንድ ሰዎች ድንግል ማርያምን ለምን ትሰሟታላችሁ? እሷ እኮ እርሱን ምን በሉት ስሙት ነው ያለችው፣ እኔን አትስሙኝ ማለቷ ነው ይላሉ። እግዚአብሔር አብ የምወደው ልጄ ይህ ነው እርሱን እኔን አትስሙኝ ማለቱ ነበር? አይደለም። እግዚአብሔር እመቤታችን ጊዜ ገና አልደረሰም እያላት የሚላችሁን ሁሉ ምን በሉ አድርጉ ብላ
አልደረሰም ያለውን ላያደርግ የመሰለውን መልሶ ተአምሩን እዛው ሰርግ ቤት ውስጥ አድርጎታል። ሐሙስ ዕለትም ለአባቱ እኮ አባቱ ሆይ ብትወድስ ይቺ ጽዋ ከኔ ትለፍ ብሎ ያቅማማ መስሎ፣ ነገር ግን ያንተ ፈቃድ ይሁን ብሎ የአባቱን ፈቃድ አድርጓል። በቃና ዘገሊላ የእናቱን ፈቃድ ያደረገው ወልድ በጸሎተ ሐሙስ በጸሎቱ ደግሞ የአባቱ ፈቃድ ያንተ ይሁን ብሎ ራሱን ሰጥቷል። ስለዚህ አባ ጊዮርጊስ በዚህ አወቅኩኝ ይላል። ቤት የሰራ ሰው ቤት ውስጥ መግባት ይቸግረዋል? ራሱ በሰራው ቤት ገብቶ ማደር ይቸግረዋል? ያስፈራዋል? አያስፈራውም። ስለዚህ አንቺ ውስጥ ገብቶ ማደርና መወለድ ለአምላክ አይከብደውም። ሰሪው ማን ነው? ራሱ ነው። በሰራው